በደንብ አዘበኛል። ሌላ ነገር እንግዲህ ኧረ በጭራሽ ሌላ ነገር ኢትዮጵያ ኤክስፒሪየንስ ነው ግታይ አይደለ? አዎ ደህና ነሽ ማዘር? ኢትስ ኦኬ። ግን ምንድነው በጣም ብዙ ነገር ተቀይሯል። ወይ በጣም የተቀየረው ትንሽ እኔና ጓደኞቼ እንጂ አገሩ ሰላም ተቀይሯል። እኛ አለን ችግር አለ፣ እኛ አለን ችግር አለ። እንደ ጥያ ተክል ድንጋይ ተደራርበን ይኸው እያስካውን ትንሽ ከኳ አለቃለች እንጂ ብዙ በቃ ሰው ጥሩ ቦታ ላይ ነው ያለው። እኔ ምንሽ እናንተ ዲያስፖራዎች ትንሽ ታስቸግራላችሁ። የትዳር እድሜሽ ደርሷል። የምን ሀገር ዜጋ ነው ማግባት የምትፈልጊው? ኢትዮጵያዊ ነው። በወጌ በባህሌ መሰረት ኢትዮጵያዊ ነው። አዎ ይኸውልሽ ታዲያ ለቪዛው አይደለም ገና ሳትጂ ጀምሮ እኔ ላንቺ ፍቅር አለ፣ ላንቺ ስሜት አለ። ኧረ እባክህ ተነሳኝ እኮ ፍቅረኛ አለኝ። እሺ እዛ ውጭ ሀገር በራችሁ ላይ አረም ምናምን እንደሚያስቸግራችሁ አውቃለሁ። አረማችሁን አርማለሁ። ልጅ መውለዳችሁ አይቀርም። ልጆቻችሁን ቂጣቸውን ልጠብን። እኔ ሞግዚት ልሁን። እኛ ሲጀመር ተመልሰን አንሄድም። እዚሁ ሀገራችን ውስጥ ኢንቨስት እናድርግ የመጣን ጠቅለል እኮ የመጣ ነው። ኢንቨስት ልናደርግ በቃ ይኸውልሽ እርቴቦ ቢዝነስ ሶሉሽን አለ። ዛሬ ኢንቨስት አድርጉ። መሰረቱን በዱባይ ያደረገው እርቴቦ ቢዝነስ ሶሉሽን እዚህ ሆናችሁ ዱባይ ላይ ኢንቨስት በማድረግ ቢዝነሳችሁን የምታሳድጉበትና ከፍ የምታደርጉበት ሁኔታ አመቻችቶላችኋል። ከ60 እስከ 75 ሺህ ድራም ድረስ ኢንቨስት በማድረግ በየወሩ ለ5 ዓመት ከ3000 እስከ 5000 ድራም ገቢ ያገኙ። እንዲሁም ከምታገኙት ትርፍ ላይ እዛው ዱባይ ላይ የሪል ስቴት ባለቤት የምትሆኑበት ሁኔታ አመቻችቶላችኋል። ከላይ ባስቀመጥኩላችሁ ስልክ በመደወል ቢዝነሳችሁን አቀላጥፉ።